እንኳን ወደዚህ ቻናል በሰላም መጣችሁ። ይህ የቢኤም ትሬድስ ኦፊሻል ዩቲዩብ ቻናል ነው። የተለያዩ ከትሬድ ጋር የተያዙ ትምህርቶችን፣ ፍሪ ፈንድድ አካውንቶችን፣ ሪካፖችን የምንለቅበት ቻናል ስለሆነ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ ቤተሰቡን። ኦኬ፣ በፓርት 4 ቪዲዮ ላይ ስለ ኢቭኒንግ ስታር እና ሞርኒንግ ስታር ለማየት ሞክረን ነበረ። ይህ ፓርት ካመለጣችሁ ወደ ኋላ ተመለሳችሁ ማየት ትችላላችሁ። በዛሬው በፓርት 5 ቪዲዮ ላይ ደግሞ ስለ ሃመር ወይም ፒንባር ስለተባለው የካንድልስቲክ ዋና ፓርት ሰፋ አድርገን ለማየት እንሞክራለን። በምንሰራው ቪዲዮ ላይ ሀሳብ እንዲሁም አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወደ ቪዲዮ። እሺ፣ ሃመር ወይም ፒንባር ምንድነው የሚለውን በመጀመሪያ እኔ ዘ ሃመር ካንድል ወይም ዘ ፒንባር ማለት እዚህ ምስሉ ላይ የምታዩት አይነት የካንድል ታይፕ ሲሆን ይህ ካንድል ፎርም ሆነ የሚባለው ሎንግ ሎወር ቴል እና ሾርት የሆነ ኦፕኒንግ ፕራይስ እና ክሎዚንግ ፕራይስ ሲኖሩ ነው። ወይም ኦፕኒንግ ፕራይስ እና ክሎዚንግ ፕራይሱ በሾርት ሬንጅ ላይ ክሎዝ ሲያደርጉ ነው ሃመር ወይም ፒንባር ተፈጠረ የምንለው። እና ይህ ካንድል ብዙ ጊዜ ኦከር የሚሆነው ወይም የሚፈጠረው በዳውን ትሬንድ ማርኬት ስትራክቸር ላይ ሲሆን ይህ ካንድል በካንድልስቲክ ስትራቴጂ ላይ ወሳኝ የሆነ ሚና ይጫወታል። ስለዚህ ፒንባር ወይም ሃመር ኦከር ሲሆን ማርኬት ኢንዲኬት የሚያደርገው ማርኬቱ በሴለሮች የነበረውን ፕሬሸር ሪጀክት በማድረግ ዳውን ትሬንድ የነበረውን ሪቨርስ ሊያደርግ መሆኑን ያሳያል። ብዙ ጊዜ ይህ ካንድል ፕሪፈር የሚሆነው በሃየር ታይም ፍሬም ሲሆን ከ4 አወር ጀምሮ በመጠቀም ይህንን ፓተርን ማግኘት እንችላለን። እዚህ ጋር እንደ ምሳሌ ይህንን ቻርት መውሰድ ትችላላችሁ። ማርኬቱ ዳውን ትሬንድ ነበረ። ከዛ የፒንባር ወይም ሃመር የምንለው ካንድል ፎርም ሆነ። ከዛ ያመጣውን ኢፌክት ማየት ትችላላችሁ። ዳውን ትሬንድ የነበረውን ሪቨርስ በማድረግ የሴለሮች ዶሚኔሽን ሪጀክት አድርጎ ወደ ባየሮች ሪቨርስ እንዲያደርግ አስችሎታል ማለት ነው። ሌላኛው ደግሞ ይህን ካንድል በተቃራኒው ብናገኘው ምን ይፈጠራል? ይህ ካንድል በተቃራኒው ስናገኘው ሹቲንግ ስታር የተባለውን የካንድልስቲክ ፓተርን ስያሜ ያገኛል። እናም በቀላሉ እንደምትረዱት ቅድም ሃመር ካንድል ወይም ፒንባር ሪቨርስ ሲያደርግ የነበረው ዳውን ትሬንድን ሲሆን ይህኛው ሹቲንግ ስታር ደግሞ ማርኬት በባየሮች የነበረውን ፕሬሸር ሪጀክት በማድረግ ወደ ሴለሮች ዶሚኔሽን ሊያመጣ መሆኑ ያሳያል። ለምሳሌ ይህን ቻርቲንግ ማርኬቱ በባየሮች ካፕቸር ተደርጎ ነበር። ከዛ የሃመር ተቃራኒ የሆነው ሹቲንግ ስታር ፎርም ከሆነ በኋላ የባየሮች ኮንትሮል አብቅቶ ሪቨርስ በማድረግ ወደ ሴለሮች ዶሚኔሽን እንዲሄድ አድርጎታል። ሌላኛው እና ዋነኛው ነገር ሹቲንግ ስታርን ለማግኘት ልክ እንደ ሃመር ሃየር ታይም ፍሬሞችን መጠቀም ይኖርብናል። እዚህ ጋር ከ4 አወር ብንጠቀም አሪፍ የሆኑ ሴታፖችን ለማግኘት ምቹና ክሊር የሆነ ስትራክቸርን ይፈጥርልናል ማለት ነው። እስከዚህ ድረስ ስለተከታተላችሁ እናመሰግናለን። በቀጣይ ፓርት እስከምንመለስ ድረስ ቶሎ የምንለቃቸው አፕዴቶች እንዲደርሷችሁ የቴሌግራም ቻናላችንን ጆይን አድርጉ። በቲቪ መተው ቤተሰቦቻችን ይህን QR ኮድ ስካን በማድረግ ጆይን ማድረግ ትችላላችሁ። በተጨማሪም ሊንኩ ዲስክሪፕሽን ላይ አስቀምጠንላችኋል። ጆይን ማድረጋችሁን እንዳትረሱ። መልካም ጊዜ።